ዛሬ ተሰባሰብንበት ዓላማ አንድና አንድ ብቻ ነው። እንደ ቀትር ፀሐይ ግልጽ የሆነ ጥያቄ ጠይቀናል። ይሄ ጥያቄ እስካልተመለሰልን ድረስ ትግላችን የሚቀጥል መሆኑን በዚህ አጋጣሚ ለመንገር ነው። ተክቢር ተክቢር ተክቢር! የኢትዮጵያ መንግስት ህገ መንግስቱን ያክብር ያስከብር! የኢትዮጵያ መንግስት በሃይማኖት ጣልቃ ገብነቱን ያቁም! የመንግስት አካላት እስላማዊ መመሪያ መስጠትን ያቁሙ! ሙስሊሞች ሽብርተኞች አይደሉም! ሙስሊሞች ሽብርተኞች አይደሉም! ኢስላም ሰላም ነው! የሁሉም ዜጎች የኢትዮጵያውያኖች ሃይማኖታዊ መብት በእኩልነት ይከበር! ያለ ፍትህ የታሰሩት ያለ ምንም ቅድመ ሁኔታ በአስቸኳይ ይፈቱ! ኢቲቪ ኢትዮጵያ ቴሌቪዥን እውነትን የሚናገረው ሰዓት ወጃለው ብቻ ነው! الشيطان الرجيم لا يستوي أصحاب النار وأصحاب الجنة هم الفائزون ሞቻችን ድጋፍ ለማሳየት ነው ሁላችንም ግዴታ አለብን የምንመሰገንበትም አይደለም صراحة ከአላህ ምንዳ የምንጠብቅበት ነው እና በአሁኑ ወቅት አገር ውስጥ የሚደረገው በተለይ በየአካባቢው ሰምታችኋል በር እየደበደቡ በር እየሰበሩ እየገቡ በብዙ መቶም የሆኑትን ትላንትናና ከትላንት በስቲያ ወሎ ውስጥ እያወጡ እያሰሩ ነው ኢማሞች እየታሰሩ ነው ወጣቶች እየታሰሩ ነው በደርባ ወጣት ሁሉ ሸሽቶ ወጥቷል ከተማዋ ባዶ ሆናለች እንደዚህ ያለ ግፍ የሚሰራበት አገር ሆኗል እኛ ብቻ አይደለም ይሄን ምንጮኸው የዓለም ህዝብም አውቆታል ኢንተርናሽናል የሆኑ ድርጅቶች ሁሉ ይሄንን በማውገዝ ጽሁፍ አውጥተዋል ይሄ ነገር መቀልበስ አለበት ሙስሊሙን ህብረተሰብ በማሸበር ድምጹን ለማጥፋት ቢሞክሩ አይችሉም ይሄ የሃይማኖት ጉዳይ ነው የኛ ሃይማኖታችንን አጥፍተው በአህባሽ በኩል መተው ለህዝቡን ሃይማኖት ለማስለወጥ ስላልቻሉ አሁን ፊዚካሊ በሰውነታቸው የመጡ ለማጥፋት ነው የሚሞክሩት ያሉት ይሄንን ዝም ብለን ማየት የለብንም አላህ Subhanahu Wa Ta'ala ይጠይቀናል እኛ ሰላም ባለበት ሁኔታ ላይ ሆነን ወንድምና እህቶቻችን እዚያ መግቢያ መውጫ ሲያጡ ኑሮ ሲያስጠላቸው ዝም ብለን ማየት የለብንም ያቺን አገር ወደ መጥፎ ሁኔታ እየመራው ነው የመንግስት ይሄንን ለመቃወም አትሊስት በአንደበት በመንችለው በመንጽፈው በመንናገረው መቃወም አለብን እና ጀዛኩሙላህ ኸይር ዛሬ እዚህ ስለመጣችሁ አላህ Subhanahu Wa Ta'ala ምንዳውን በጀነት الفردوس ይስጣችሁ አላህ Subhanahu Wa Ta'ala ወንድሞቻችንንም በሰላም ከታሰሩበት ባይዘዌኛ ምናየው 29ን ለፍርድ ቤት የቀረቡትን ብቻ ነው በብዙ ሺዎች የታሰሩ አሉ ማናውቃቸው የሚገደሉ አሉ የሚገረፉ አሉ እንደ እባብ በዱላ የሚጨፈጨፉ አሉ በድብደባ
ኩላሊታቸው የፈነዱ አሉ ይሄን ሁሉ ይደርሰናል ኢንፎርሜሽን እንደዚህ ያለ ግፍ የሚደርስበት አገር ሆኗልና ይሄንን አላህ Subhanahu Wa Ta'ala ያንሳለት ከህዝቡ ላይ ያቺን ሀገር የሰላም ያድርጋት የፍትህ ያድርጋት ያለ ፍትህ ደግሞ ያሹትም ቢያደርጉት አገር አይሆንም የሰው ልጅ በእኩልነት በፍትህ የሚተዳደርበት አገር ያድርጋት እና አላህ ምን ዳውን ይስጣችሁ ሰላም አለይኩም ወራህመቱላህ አይደለም ወንድሞቻችን እህቶቻችን እስር ቤት ውስጥ እየተንገላቱ ነው ያ ፍትህ የሌለበት ሀገር ንጹሃን ብዙዎቹ ንጹሃን ሰዎች ደማቸው ደመከልብ ሆኖ በየገደሉ በየመንገዱ ቀርተዋል ለአንድ ዜጋ ቆረቆራለው የሚል መንግስት ለልማት የተነሳ መንግስት የገዛ ህዝቡን ዜጎቹን በእንደዚህ አይነት ግፍ ባለበት ሁኔታ ፍትህ በተጓደለበት ሁኔታ ደማቸው الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته زاري الزيه بوتا لا يتغنينو برقت نبياوي قالن لما أكبر المسلم أخو المسلم مسلم يا مسلم وندمنو بلو بالون مسارة نبي عليه الصلاة والسلام الزاها هاجر وسط يتسقايو يموتو يتاثروتن لمتاسب እኛም የበኩላችንን ለማድረግ አንድነታችንን ለመግለጽ የመጣነን ተመልሰናል የኢትዮጵያ ሙስሊም አንድ ሆነናል ጌታችን ልባችን ተቀይሮ ወደ አንድ አቅጣጫ ተመልሰናል አንተም ነስረህን አምጣልን ጌታችን አላህ አንተም ነስረህን አምጣልን ያ አላህ Subhanahu Wa Ta'ala በዚህ ላይ ጽናቱን ስጠን አላህ Subhanahu Wa Ta'ala እዛ ውስጥ የታሰሩትን አላህ Subhanahu Wa Ta'ala ከነሱ ጋር ሁን አላህ Subhanahu Wa Ta'ala ድምጻቸውን ስማቸው አላህ Subhanahu Wa Ta'ala የሞቱትን አላህ Subhanahu Wa Ta'ala ጀነት ያርጋቸው ቤተሰቦቻቸውን አላህ Subhanahu Wa Ta'ala ጽናት ይስጣቸው አላህ Subhanahu Wa Ta'ala ይሄንን ፈተና ደግሞ በአግባቡ ምንወጣውና አኺራ ላይ ደረጃ ምናገኝበት አላህ Subhanahu Wa Ta'ala ያድርገን የኢህአዴግ መንግስት ንጹሃንን በማሰር ንጹሃንን በማንገላታት ንጹሃንን በመግደል ሰላማዊ ትግል አይቆምም ሰላማዊ ትግል አይቆምም ሙስሊሙ በየመስጊዱ ያልመረጣቸው መሪዎቹ ሊሆኑ አይችሉም የሁሉም ዜጎች ማን ረሂም ተክላይ ዳገቱ ላይ ሆኖ ወደ ታች የሚወርደውን ውሃ እየጠጣ በጓ ደግሞ ከሱ ወደ ታች የሚወርደውን ውሃ ጠጣለች ታዲያ ተክላው ሊበላት ያስብና አሳማኝ ምክንያት ያጣል ጸጥታዬን አወከችው እንዳይል ከሷ ድምጽ ይልቅ የሱ ድምጽ ይረብሻል ልታጠቃኝ ነው እንዳይል ደግሞ ኃይልና ጉልበቱ ያለው እሱ ጋር ነው ምንም ግን መበላት እንዳለበት አምኗል የበጓ እዚህ ዓለም ላይ መኖር ብቻ ሳይሆን በመጀመሪያ መፈጠሯ አግባብ እንዳልሆነ ስለተሰማው አልጠግባይ ባይነቱ አድልቶበት የውጭውን ሳይሆን የሆድ ድምጹን ብቻ በመስማት በህሊናው ሳይሆን በጡንቻው በመተማመን የፈጠረውን ውሸት ምክንያት አድርጎ ከሱ ቁልቁል ወደሷ የሚወርደውን ውሃ አብደፈረሽብኝ ብሎ በላት አሉ ተክቢር እኛ ግን አሁንም የኢትዮጵያን የክርስትና እምነት ተከታይ ወገኖቻችንን ሆነ ሌላው ዓለም እንዲረዳልን የምንፈልገው ጥያቄያችን የሸሪዓ ማወጅ ሳይሆን የሰብአዊ መብት ጥያቄ እንደሆነ ነው ተክቢር አውለብልቡት ብቻውን አውለብልቡት በደንብ ይህ ደግሞ እንደ ከተት ፀሐይ ግልጽ የሆነ ነው ጥያቄያችን ምላሽ እስኪያገኝ ድረስ በሰላማዊ መንገድ አውቆ የተኛውን መንግስታችንን ለማንቃት የምንታገል መሆናችንን እንገልጻለን ተክቢር አውለብልቡት በደንብ ኢትዮጵያዊነት ሆነ ሰብአዊ መብት በመንግስት የሚሰጥ ወይንም በካርድ የሚመረጥ አይደለም ኢትዮጵያ ከናንተ በፊት እንደነበረች ሁሉ ነገም እናንተ ከሄዳችሁ በኋላ ትኖራለች ተክቢር
ስለዚህ በሀገራችን ሰሌዳ ላይ ትውልድ የማይረሳው ጠባሳ ጥላችሁ ላለመሄድ አሁንም እድሉ አላችሁ ተክቢር 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 ይሰማል ተክቢር አሁንም ህዝቡና ዓለም እንዲረዳልን የምንፈልገው የኛ ራዕይ ጥያቄያችን እስካልተመለሰልን ድረስ አንድ ሙስሊም እስኪቀር ድረስ ሰላማዊ ትግላችንን አናቆምም ተክቢር 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 ስለዚህ ህዝብ አያልቅምና አሁኑኑ ያለ አግባብ የታሰሩትን ኮሚቴዎቻችንና ሌሎች ወንድሞቻችን እንዲፈቱልን እንጠይቃለን ተክቢር አሁንም ተክቢር ተክቢር የተለያየ ስም በመለጠፍ ማንነታችንን ለማቆሸሽ መሞከሩ ከአሁን በኋላ የሚሰራ አይሆንም ተክቢር ቢጫ 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 ተክቢር 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 አሁንም ደግመን ደጋግመን ለሚሰማን ሁሉ ድምጻችንን ለማሰማት ወደ ኋላ አንንም ከ1400 ዓመታት በፊት የመጀመሪያዎችን ሙስሊም ስደተኞች እጆቿን ዘርግታ የተቀበለችው ኢትዮጵያ አፈሯ ካበቀለቻቸው ተተኪዎች ልጆቿ በኋላ ከአጼዎች በትር በመትረፍ እሰየው እልል ብሎ የሰላም አየሩን በመተንፈስ ለሀገር እድገትና ልማት ከሌላው ወገኑ ጋር አብሮ ሲታገል ቆየ ሌሎች ሀገራት በሃይማኖት ልዩነት ሳቢያ ብዙ ችግር ሲገጥማቸው የሰዎች ህይወት በከንቱ ሲያልፍባቸው ኢትዮጵያ ግን የተለያየ ሃይማኖት ያላችን ዜጎች በአንድ አጥር ስር አድርጋ በመኖር ህዝቧም ችግሩን በጋራ በመወጣት አብሮ በመኖር ለሌላው ዓለም ምሳሌ በመሆን የሀገራችንን ስም በጥሩ ሲያስጠራ ቆይቷል ተክቢር 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 ታሪክን ለታሪክ በመተው ካለፈው ለመማር እንጂ ባለፈው የአሁኑን ትውልድ ላለመኮነን ወደፊት ለመራመድ በመወሰን ከወገኖቹ ጋር ለሀገር ልማት በመታገል ችግሯን ሲቸገር ቁስሏን ሲቆስል አገሬ ብሎ ነበር ያለፈው አገዛዝ በህብረተሰቡ ላይ ያደረሰውን ግፍና በደል ከመተለቁ የተነሳ በእናንተም የዜና አውታሮች ሲነገር እንደነበር የሚዘነጋ አይደለም እናንተም ከአሁን በኋላ እንዲህ አይነቱ ስርዓት የማይደገም እንደመሆነና ለህዝባችሁ ቃል በመስጠት ይህንን አምባገነንነት ስርዓት ስትኮንኑት ሙስሊሙም ከአሁን በኋላ የሰላም እንቅልፍ ልተኛ ነው ብሎ ብሩህ ጊዜ ሊመጣ ነው ብሎ የህገ መንግስቱን መብት ተጠቃሚ ለመሆን ሲነሳ ህገ መንግስታችሁን በማጻረር ሙስሊሙ ህብረተሰብ ያልጠበቀውን ምላሽ ሰጣችሁት በተለያየ ጊዜ መብቴ ይከበርልኝ ህገ መንግስቱ አይጣስ ይያለ ሰላማዊ በሆነ መንገድ ተቃውሞውን ሲያሰማ እኛ እናውቅልሃለን አንተ አታውቅም በማለት ያን የናፈቀውን የሰላም አየር በተበከለ ጭስ ቀየራችሁበት አሁንም ቢሆን በሰላም ከመታገል ወደ ኋላ አንልም ተክቢር 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 የሚያሳዝነው ግን ሙስሊሙ ህብረተሰብ ለሰላም እጁን ሲዘረጋ እጁን ቆረጣችሁት ተክቢር አንድ ላይ ተክቢር 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 ሰላማዊ ጀግንነቱን በማሳየት በራሱ በቂ ትምህርት ሊሰጣችሁ ይገባ ነበር ዛሬ ግን ጆሮ ዳባ ልበስ ብላችሁ የአፍ ምላሽ ከመስጠት ይልቅ በጉልበት እየተጠቀማችሁ ቀጠላችሁ ሙስሊሙ ህብረተሰብ ግን ትላንት ያሰማውን ድምጽ ዛሬም ነገ ምላሽ እስኪያገኝ ድረስ ማሰማቱን ይቀጥላል ተክቢር ተክቢር አንድ ላይ ተክቢር ተክቢር ወደዳችሁም ጠላችሁም ፈለጋችሁም አልፈለጋችሁም ለሃይማኖታችን እስከመጨረሻው ጠብታ ድረስ ቆርጠን የተነሳን መሆናችንን እንገልጻለን ተክቢር ቢጫ 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 ተክቢር ተክቢር አረ ወንዶች አይሰማም ተክቢር ቢጫ የለም ቢጫ አውጡ ተክቢር ተክቢር ኢትዮጵያ ውስጥ ያለውን ሙስሊም እና ውጭ ሀገር ያለውን ሙስሊም ውቅያኖስ እንጂ መንግስት አይለየውም تكبير ابشر ابشر ودزي ابشر تكبير تكبير የኢትዮጵያ እናቶችም ይድረሱልን የጣርና የሰቆቃ ድምጻቸውን እንደገና በሀገሪቱ አየር ላይ ማሰማት ጀመሩ ወጣቶች እንደ ዱር አራዊት ከቤታቸው በማታ እየታደኑ ወህኒ ቤት ተወረወሩ እናቶችም ከጉያ ልጆቻቸውን በማታ እየተነጠቁ ሲወሰዱ ከማልቀስ ሌላ አቅም የላቸውም ልጆቻቸውንም በማጣት ያልቻሉት ደግሞ በዱላ በመደብደብ መወለዳቸውና መኖራቸው እስኪያስጠላቸው ድረስ ይህንን
ይሄንን ነው እንግዲህ ከመንግስታችን ያተረፍነው መንግስታችን ለምዕራቡ ዓለም ዲሞክራሲ እያለ የሚያነበንቡለት የአፈር ዲሞክራሲ ሰሞኑን በየቤቱ በሌሊት በተኙበት በመግባት ባደረጉት የመጨፍጨፍና የማሰር ተግባር የአምባገነንነት መግለጫ ማንነታቸውን በትክክል አሳውቀውናል የ6 ዓመት ልጅ በአደባባይ በጥይት ገሎ አሸባሪ ነች ብሎ ሲናገር ያቺ እናት ልጇን ለጥይት ያስረከበችው እናት ምን ይሰማት ይሆን የመብት ጥያቄ ለመጠየቅ በወጡበት የመንግስት ጥይት የእሳት ራት ያደረጋቸው ንጹሃን ሙስሊሞች ደግሞ ደም ከልብ ሲሆን ዲሞክራሲ የት ገባ መስጊዶቻችን በኢሃዲግ ወታደር ተረጋግተው ምንባሮች ተሰባበሩ መስኮቶቻቸውንም ተሰባበሩ ታዲያ ዲሞክራሲ የት ሄደ የደቡብ አፍሪካ የአፓርታይድ ዛሬ ተመልሶ በኢትዮጵያ ላይ ሲነሳ ዲሞክራሲ የት ሄደ ተክቢር 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 እናት ከልጇ ሳይሆን ልጅ ከናቱ ለእስር ቤት የሚሆን ምግብና ልብስ የሚጠይቅበት ጊዜ ላይ ደርሰናል ያሳዝናል እውነት ግን ይፋረዳችኋል ሀቅ ይጠይቃችኋል ዛሬ እስር ቤት የወረወራችኋቸው በግፍ የገደላችኋቸው ንጹሃን ሙስሊሞች ቢጎዱም አካላቸው እንጂ ነፍሳቸው ግን ከኃያሉ ጌታ ከአላህ Subhanahu Wa Ta'ala ዘንድ ነው እናንተን ግን የንጹሃን ደም ምን ጊዜም ሲጠይቃችሁ ይኖራል የሐዘማቅ ያለበሳችኋቸው እናቶችና አባቶች ጸሎት ወድቆ የሚቀር እንዳይመስላችሁ ተክቢር 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 ዱዓ ወድቆ ይቀራል እንዴ ጸሎት ወድቆ ይቀራል እንዴ ይቀራል እናንተም ህሊናችሁን ተጠቅማችሁ ለወደፊት አንድ ኢትዮጵያ አንድ ህዝብ አንድ ራዕይ በመነሳት የ40 ሚሊዮን ሙስሊም ህዝብን ህዳሴ ዛሬ ትጀምራላችሁ ብለን ተስፋ እናደርጋለን ምክንያቱም የሞተ አካል ከመሬት በታች ሲሆን የሞተ ህሊና ግን ከሰው በታች ያደርጋል እኛ ሙስሊሞች የምንገድልበት ምክንያት ባይኖርም የምንሞትለት ዓላማ ግን አለን ተክቢር 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 ሙስሊሞች የምንገድልበት ምክንያት ባይኖርንም የምንሞትበት ምክንያት አለን ሱብሃንአላህ ተክቢር 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 تكبير عند لاي منقص ما شبرون ياكم منقص ما شبرون ياكم منقص يا شبرون ياكم تكبير تكبير مسلمات شبرتانيات አይደሉም ሙስሊሞች ሽብርተኞች አይደሉም ክርስቲያኖች ሽብርተኞች አይደሉም ሙስሊሞች ሽብርተኞች አይደሉም የኢትዮጵያ ህዝብ ሽብርተኛ አይደለም የኢትዮጵያ ህዝብ ሰላም ፈላጊ ነው የኢትዮጵያ ሳይጀመር አልቆ ተጎሳቅሎ ደቆ ተነስቶ ተንቆ በግፍ ተደብቆ ውሸት ቆጣ ብሎ አየሩን በክሎ ባልሄደበት ውሎ በማያቀው ምሎ ፈጥሮ አስመስሎ ውነት በግፍ ታንቆ በውሸት መንጠቆ ቦታውን ተነጥቆ ታስሮ ተሸማቆ ውሸት ውነት ወርሶ በግማት ለውሶ በእንባርሶ በደም አበስብሶ ታጅቦ በለቅሶ ውሸት ጉድጓድ ምሶ እውነትን ሲቀብር ደግሞ በሱ ብሶ መንግስት በጨለማ ተቦዳደነና ፖሊሶችን ጭኖ በከባድ መኪና አወል ያገባ ሽብሩ ሊነዛ ሊያበዛብን ፊትና ድሆችን ሊያበሉ ሽር ጉድ የሚሉ አዛውንት እናቶች ከቧቸው በሙሉ አስለቃስ ጭስ ረጭቶ ዘጋግቶ ማምለጫ አሲዞ ቢላዋ ስጋ መቁረጫ በሌሊት አምጥቶ ቪዲዮ መቅረጫ እናቶች ሴቶችን በጩኸት ሲያንጫጫ ሰቆቃ ተሰማ በሁሉም አቅጣጫ ታዲያ መንጋት አይቀር ደግሞ በማግስቱ ጉደኛው ኢቲቪ ቀጥሎ ውሸቱ ካቅም በላይ ሆነ መንግስት ተቸገረ ሀገር ተሸበረ ቦምብ ተቀበረ ባሱ ተሰበረ ድንጋይ ወረወረ ፌደራል ቆሰለ ፖሊስ ተገደለ ብሎም አቀረበ ምንም አላፈረ ይሉንታን የማያውቅ ለሆዱ ያደረ አላሁ አክበር እውነቱን ልቡ ሲያውቅ ምን እንደነበረ
ፖሊስ እኮ ነበር ሚንበር ያፈረሰ መስኮት የሰበረ መስጂድ የደፈረ ንጹሃን ያሰረ በጨለማ ሽፋን ሙስሊም ያሸበረ ሚዲያ ተጠቅሞ ህዝብ ያደናገረ አሁን ምን አመጣው እንደዚህ መቸገር አላሁ አክበር መፈልሰፍ መፈብረክ ይህን ሁሉ ነገር በሐሰት ወንጀላ አንዱ ካንዱ አባልቶ አንዱን ፈርቶ እንዳያድር ተኝቶ ራሱ ተውኖ ራሱ አምክኖ እዛው ተቀመመ እዛው ተገምግሞ ራሱ ለፍፎ ራሱ አክሽፎ ህዝቡ እንዲጫረስ ዘዴ በመቀየስ ኢቲቪን ተጠቅሞ መልእክቱን ለማድረስ እውነት ተደናግሮ ሲያሰማ ሮሮ ያልነበረ ሂሳብ ቀንሶ ደምሮ አዳዲስ ድራማ ፈጥሮ አቀናብሮ እውነትን ጠፍንጎ እስር ቤት ወርውሮ ትንሽ ይቆይና ውሸት አደናግሮ አሸባሪ ብሎ ክሱን አስቀይሮ ውሸት የነበረው ተፋፍሞ ከሮ ከዛ በኋላማ ሌላው አከልዳማ ያልሰማው ስማ በስውር አላማ አገርን ሊያፈርሱ ቆርጠው የተነሱ ሽብርተኞች ናቸው አረኑያቸው እኩይ ተግባራቸው የውጭ አክራሪዎች በብር ገዟቸው በፌደራል ፖሊስ ከሸፈ ስራቸው ራሱ እንዳልጮኸ ጅራፍ ራሱ ገርፎ አሸባሪ ብሎ ታፔላ ለጥፎ ፍርድ ቤት አቅርቦ ክሱ ተጠናቆ ያፈራ አቃቢ ህግ 100 ፔጅ ለቅልቆ ውሸት በእውነት ስም ይቅርታ ጠይቆ ራሱን አርቅቆ ፊርማውን ደቅድቆ ለዜና ይቀርባል ፊልሙ ተጠናቆ በኢቲቪ መስኮት የሚወራው ውሸት ህዝቡን አሰልችቶት መሄድ አሳጥቶት ደራሲ ያደግ ተዋናይ ወታደር አቅራቢ ኢቲቪ ሆዳሙ ስፖንሰር ብሎ አየሁ ባይኔ ይሰጣል ብያኔ አይ ሜዲን ወያኔ አይ ሜዲን ወያኔ አላሁ አክበር አላሁ አክበር ያ ከልዳማ ፓርቱ ሁሉም ይቀጥላል ህዝቡ ካላስቆመው እሱ መች ይቆማል ውሸት እንደሆነ ህዝብን ካማረረ ሳይወለድ በፊት ጨንግፎ በቀረ ሰላም ባገሩ ላይ ይሰፍን ነበር ሰላም ባገሩ ላይ ይሰፍን ነበር ተክቢር 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 ኢንሻአላህ ፕሮግራማችን ይቀጥላል ሌሎችም ጽሁፎች ይኖሩናል እስከዛው ያለ አግባብ ያለ ፍትህ በግፍ የታሰሩት ያለ ምንም ቅድመ ሁኔታ ይፈቱ ያለ አግባብ ኢትዮጵያ ቴሌቪዥን ኢቲቪ እውነትን የሚናገረው አንድ ጊዜ ብቻ ነው ሰዓቱ ወጃ ላይ ብቻ ነው ተክቢር አይደለም እንዴ አይደለም እውነት ተናግሮ ያቀር ሚሊዮኖችን ምን ይላል ጥቂቶች ሚሊዮኖችን ምን ይላል እውነት ተናግሮ ያቀር በፍጹም እውነት የሚናገረው ሰዓቱ ወጃ ላይ ብቻ ነው አንድ ላይ ሰዓቱ ወጃ ላይ ብቻ ነው ተክቢር የሚሊዮኖች ብሶት ጥቂት የሚባለው ቃል አይተካም ንጹሃንን በማሰር በመግደል በማንገላታት በመግረፍ ሰላማዊ ትግልን ማቆም አይቻልም ተክቢር አሁንም ተክቢር የሚሊዮኖች ብሶት ጥቂት የሚባለው ቃል አይተካም ንጹሃንን በማሰር በመግደል በማንገላታት በመግረፍ ሰላማዊ ትግልን ማቆም አይቻልም ተክቢር አሁንም ተክቢር ሰላምን ፍለጋ በነፍስና ስጋ ሰላምን ፍለጋ በነፍስና ስጋ
ኢትዮጵያዊነት በመንግስት የሚሰጥ አይደለም ኢትዮጵያዊነት በመንግስት የሚሰጥ አይደለም ህዝብ በማሸበር ስልጣን አይከበር ህዝብን በማሸበር ስልጣን አይከበር የመጣ ቢመጣ ከእስልምና እንወጣ የመጣ ቢመጣ ከእስልምና እንወጣ አስገድደው ቢይዙ ብዙ ነው መዘዙ አስገድደው ቢይዙ ብዙ ነው መዘዙ ህዝቡ ሳይፈታ አይኖርም መኝታ ህዝቡ ሳይፈታ አይኖርም መኝታ ሰማይ ብትደርሱም ህዝብ አትጨርሱም ሰማይ ብትደርሱም ህዝብ አትጨርሱም ኧረ ተው ረፉ አያዋጣም ግፉ ኧረ ተው ረፉ አያዋጣም ግፉ በእስልምና ላይ አንሻም ወላዋይ በዲናችን ላይ አንሻም ወላዋይ ሰላምን ፍለጋ በነፍስና ስጋ ሰላምን ፍለጋ በነፍስና ስጋ ተክቢር 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 አሁን ደግሞ ትንሽ አረፍ በሉ ኢንሻአላህ ግጥሞች ይኖሩናል ማነቃቂያ ሌሎች ጽሁፎችም ስላሉ ይኖሩ አዲስ አበባ 4 ኪሎ ነውና የስልጣኑ ምንጩ ስሩ ድገመው ተክቢር ቢጫ 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 ተክቢር መልእክቱ በደንብ እንዲሰማ ተክቢር ድገመው ያድምጡኝ አምባሳደር በደንብ ያድምጡኝ አምባሳደር ግርማ ብሩ ምንም በዚህ ሰባዊ መብት በሚከበርበት ሀገር ከኛ ጋር ቢኖሩ አዲስ አበባ 4 ኪሎ ነውና የስልጣኑ ምንጩ ስሩ አምባሳደር ግርማ በጥሞና ያድምጡኝ በልጆቹ ሙጥኝ በትዳር ጓደኛው ሙጥኝ ባዛውንት ወላጅ ቤተሰቦቹ ሙጥኝ ሙስሊም መርጦ የወልከላቸው እንደርሶ የልጆች አባት የቤት አባወራ አዛውንት ቤተሰብ ጧሪ ናቸው በዘመናዊ ትምህርትም በአስተዳደር በህግ በመንድስና በሌላውም የላቀ ነው የዘለቀ ነው ደረጃቸው ታዲያ ከቶ ምን አይነት አምሮ ነው የሚፈርጃቸው በአሸባሪነት አምባገነን ካልሆነ የጎደለው ኢትዮጵያዊነት ተክቢር ቢጫ ተክቢር እኚህ ህዝብ ተወካዮች ሙስሊሙ በነቂስ የመረጣቸው የእምነት ዕዳ የህሊና ዕዳ የህዝብ አደራ ሆኖ ነው እንጂ ያስገደዳቸው መቼ በርበር ያዩ በሐዘን ይኮራመቱ ነበር ልጆች ቤተሰቦቻቸው ክቡር አምባሳደር እስቲ ለአንድ አፍታ በአንዳንድ ጉዳይ አብረን እንመራመር ይህ ህይወታችን በድንገት ልብ ብሎ ለሚያልፍ ለምንድነው ለልጆቻችን ግፍ ምናተርፍ ለምንድነው ሀገራችንን በአስተዳደር በደል በአንደኝነት ምናሰልፍ ተክቢር ቢጫ 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 ተክቢር መቼም ከርሶ ይልቅ እኔ አላውቅ በትምህርት ደረጃው በስራ ልምዶ ከብዙዎቻችን ይላሉና ረቀቅ መቼም ይመስለኛል መቀበል ያቃተን እንጂ ነባራዊውን ሐቅ ወይም ለቁጥር የሚታክት ህዝብን ጥቂት ይያሉ በመናቅ ተክቢር ተክቢር ክቡር አምባሳደር እንዲህ አይነቱ አካሄድ ደግሞ ያዳልጣል ሲወርቁ ደግሞ ሁሉ ነገር ከጅ ያመልጣል ተክቢር አሁንም ተክቢር ተክቢር ቢጫ 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 እስቲ ደግሞ እንሻገር ወደ ሌላ ምንም የማይሳነው መምጫው የማይታወቅ አላህ ልቦና ላደለው ምልክት ያሳያል ሲጣላ ወይም ሲጠላ ተክቢር ተክቢር እና የሙስሊሙን ሮሮ ሰምቶ ይመስለኛል ድንገት ያለ መለስ ለምንድነው ታዲያ ተተኪ ተብዬ ያንንም ማያስታውስ ተክቢር 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 ብሶትን በደልን የሚያባብስ የንጹሃን ሙስሊሞች ዜጎችን ደም የሚያፈስ መስጊዶቻቸውን የሚያረክስ ቢያውረው ይሆን በከንቱ የጠፋ የሙስሊም ኢትዮጵያዊ ነፍስ ወይስ ልቅደም ነው እስክትጠራ የሱም ነፍስ እስኪ ደግሞ ወደ ሌላ ስንመለስ መቼም እስካሁን ያልኩት ገብቶታል የማስከትለው ግን ግዙፍ ሐቅ ነው ግዴታ ይሆንቦታል
የአምባገነን ስርዓቶች በፈጠሩብን እርስ በርስ መጠራጠር ኢትዮጵያውያኖች ኖረናል ስንተያይ በመስመር ነገር ግን ኢትዮጵያዊ ሙስሊም ይህን በመስበር በአንድነት ቆመዋል አላሁ አክበር በሀገር ያለው ከዳር እስከ ዳር ዲያስፖራውም እርስ በርስ በመመካከር ቴክኖሎጂ ለፈጠሩ የመገናኛ መስመር አሁንም አላሁ አክበር እና ተወካዮቹ ከስር ሳይፈቱ ሙስሊሙ ሰላም የለውም ህይወቱ እንደጎደለም ይሰማዋል የእስልምና እምነቱ ይህንን ነው እስላም የሚያስተምረን ወይ አንድ ላይ እንቆማለን አንድ ላይ አሊያም አንድ ላይ እንወድቃለን ተክቢር 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 መውደቅ ደግሞ አይኖርም በአላህ ተስፋ አለን ክቡር አምባሳደር እርሶና መንግስቱ አላችሁ እንጂ እኮ አልነቃ ሙስሊም እኮ ብሏል በቆርጠኝነት በቃ ጭፈና በቃ የመስጊድ አመራር ምርጫችን ድርድር የለውም በመስጊዳችን ይህ አባሽ የምትሉት ያለ ፍላጎታችን በግድ አትጫኑብን ይህ አባሽ የምትሉትን ያለ ፍላጎታችን በግድ አትጫኑብን የሙስሊሙ ህዝብ የእምነት ተቋማት ይተዳደሩ ሙስሊሞች በመረጡት ተክቢር ተክቢር እናም የተከበሩ አምባሳደር ግርማ ምግባሮ ከስሞ እንዲስማማ የኢትዮጵያ ሙስሊሞች ድምጽ ይሰማ 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 ተክቢር ድምጻችን ይሰማ ድምጻችን ይሰማ አንድ ላይ ድምጻችን ይሰማ ተክቢር ብቻ 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 ተክቢር ተክቢር አሁን ደግሞ ኢንሻአላህ አንድነታችንን ለማሳየት ኢትዮጵያ የኢትዮጵያውያኖች ደሴት መሆኗን ለማሳየት ወንድሜ ዮሐንስ ደግሞ አንድ የሚያቀርበው ነገር አለ አጭር መልእክት ነች አዳምጡት ሰላም አለይኩም ወአለይኩም ሰላም እኔ ለተከበሩ ብዬ መጠራውም ሰው የለም በህይወቴ ለተከበረ ኢትዮጵያዊ መልእክት ግን አለኝ ለሙስሊሙ ኮራው ባንተ ወገኔ የተሞላኸው በአላህ ወኔ አርበደበድከው በአላህ ኩበር ሽብርተኛውን ወያኔ አላሁ አክበር ኮራው ባንቺ ኢትዮጵያ ወልደሽ ታየሽ ባወልያ ባንዋር መስጊድ አላሁ አክበር ባንዋር መስጊድ በደሴ ባሳሳ በገርባ ኮራው ባንተ ወገኔ በአላሁ አክበር ጦር ስታርበደብደው ይሄንን ወያኔ ለከፈልከው ክፍያ ለደማኸው ደምህ ለቆሰልከው ስጋ ለሰባራው አጥንትህ አላህ ይክፈልህ ፍትህ ያጎናጽፍህ ኮራው ባንተ ወገኔ ያወልያም በሳ ተንቀሳቅሰ በወኔ አሳፈርከው ጠላትክን አርበደበድከው በድምጽህ ይክበር ይያልክ አላህን አላሁ አክበር እንደ ፍልስጤም ደም በሲናይ በረሃ ሁሌ እንደሚፈሰው ያሳሳና ገርባ ሸዋን ድንጋዩን የኛዎቹ አራሰው አላሁ አክበር ያሳሳ እናቶች የገርባ እናቶች የአህመድ ጀቢል ያቡበከር እናት እግዚአብሔር ያጽናችሁ አላህ በመረቱ እንዲጎበኛችሁ ክርስቲያኑ ይነሳ ይቁም ከጎናችሁ የአንድነት ልጆች የኢትዮጵያ ልጆች አላህ አይለያችሁ ሙስሊም ኢትዮጵያዊ ሽብርተኛ አይደለም ሽብርተኛውን ወያኔ ያሸብራል እንጂ በፍቅር ለአንድ ሀገር አሁንም አላሁ አክበር ተክቢር እግዚአብሔር ትልቅ ነው አላሁ አክበር ተክቢር 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 ሙስሊሞች ሽብርተኞች አይደለንም ኢስላም ሰላም ነው የሁሉም ዜጎች